ፈልገሽ መጣሽ? ያስካትን ነገር ጣላትና ለቅ ሩታ በቃሽ። እኔማ አላገኘው እንደዚህ አይኑን እንደዚህ አውጥቼ ነው ማስቀ የዳይመንድ ምጅ አለበት ማለት ነው። ነቀርሳ እኮ ነው የሆንክበት። ምንድነው እንደዚህ የሚያንደቀድቅ በእናትህ? ቆይ ዳዊት ምን አለሽ? ምንም አበበ ትላንት ይምጣ እንጂ እኮ አባቱ ወዳጃችን ናቸው። አይዛ ተረተራታችሁን አላቅም እንትን ልቤ በጣም ፈርቷል። እንደዚህ ሰርቦ ለምን ሲኦል አይከቱሽ? ወይ ነገሮችን አስተካክለሽ ለምን እዚህ አትሆኚ? አትወጂኝም እንዴ? ምን አልክ አንተ? ኧረ እባክሽ በቃ እንደዛ ብቻ ነው። ደሞ ብለህ መሬት መንከባለል ጀመር። ጭራሽ ይቅርታ እንደምጠይቅ እንዴት ትናገራለህ? በጣም ከባድ ነገር ተፈጥሯል። አሪፍ ነገር አስባችኋል ማለት ነው። ብትሄድ ነው ይሻል። የማይባል ነገር እኮ ነው ያልሻለሽ። ምን እያደረክ ነው? አንተ ማን ስለሆንክ ነው ፍቅርን ከእጄ የወሰድካት? እና ታዲያ ሴት ልጅ ያለ ፍላጎቷ አስታስገድዳት ዝም ብዬ እንደነበር የፈለከው? ዛሬ ዋጋ እንሰጣለን። ሌላ ጊዜ በማያገባ መግባት የሚያመጣውን መዘዝ አሳያለሁ፣ እተለትልሃለሁ። እንዳትሳሳት ትበላሻለህ ብያለሁ። ትበላሽ አላት። ያመመኝ ነው ልቀቀኝ። ያስካትን ነገር ጣላትና ለቃለሁ። አሹ ያሳመምከኝ ነው ልቀቀኝ። እንዳያምህ ከፈለክ እቺ ያስካትን ነገር ጣላት። ኧረ እጄን ሰበርክኝ። ጣላት አንተ ጠማኛ። አትባለኝ። እንዳንተ አይነቱ መንደሬ እኔን በዚህ አይነት ሁኔታ ሊፈትነኝ አይችልም። እኔ አሹ ቀብራራው የምዬ ልጅ ባላገሩ ይባላል። ገና ካንተ ጋር ልጨርስ ነው። አንላቀቅም። ሩታ ቆይ ምንድነው እያደረግሽ ያለሽው? ሁል ጊዜ ለምንድነው ላሹ የምትቆሚለት? ለምንድነው በእኔ ቦታ ሆነሽ ነገሮችን ማትረጃቸው? አሹ እንድትረጁ ስለምፈልግ ነው። በጣም እየተጨነቀ እኮ ነው። እኔማ እስካሁን ድረስ እኮ አውርታችሁ ነገሩን ሁሉ የፈታችሁ መስሎኝ ነበር። ለካ እስካሁን ድረስ አልተነጋገራችሁም። ተሳስቼ ነበር ማለት ነው። አላወራንም። ደግሞ ምንም እናወራው ነገር የለም። ልጁ ያላሰበውን ነገር አታሳስቢ። እኔ ሆን ብዬ ሮማንና ፍቅራት አላልኩትም። ደሞ አንቺን በደንብ ታውቂያለሽ እንደማይፈቅርሽ፣ ግን ሆን ብለሽ እንዲጎዳ እያደረግሽ ነው። ለምንድን እንደዚህ የምታደርጊው? ለምን እንዲጎዳ ትፈቅጂለታለሽ? ሩታ በቃሽ፣ ይበቃል። በቃ የማይመስል ነገር አትናገሪ። እውነቱ ሲነገርሽ ለምን ትቆጫለሽ? ደሞ አንቺም እኮ እንደምትወጂው አይንሽ ይናገራል። ሩታ እውነቱን የተናገርኩት ዋሻው። በቃ እንደውም ሁለተኛ ስላሹ ጉዳይ እንድታወሪኝ አልፈልግም። ቆይ ምን ነክቷት ነው እቺ ልጅ?